ሱሊ ጓባላለሁ ለቻይና ብሔራዊ ቴሌቪዥን የሚሰራው ከአንድ ዓመት በፊት አብሮ አደግ ጓደኛዬ ወደ ኢትዮጵያ መጥቶ መኖር ጀመረ። በየጊዜው በሚልክልኝ ኢሜይሎች የኢትዮጵያን ውብነት ገልጾ አለማለፉ ወደ አዲስ አበባ መጥቼ ኢትዮጵያውያንን ስለ ቻይኖችና ስለ ሀገራችን ምርት ምን እንደሚያስቡ እንድጠይቃቸው አነሳሳኝ። በተለይ በአዲስ አበባ ውስጥ የሚኖር አንድ ቤተሰብ ለቻይኖች ያላቸው ለየት ያለ አመለካከት አትኩሮቴን ሳበው። ስለ ዜጎቻችንም ሆነ ስለ ሀገራችን ምርት ምን እንደሚያስቡ ለጠየኳቸው ጥያቄ የሰጡኝ መልስ እንደሚከተለው ነው። እኔ ጫማ ነጋዴ ነኝ። ሱቄ መርካቶ አካባቢ ነው። እኔ እናንተ ባትኖሩ ኑሮ ምን ሰርቼ ገባ ነበር። በጣም እወዳቸዋለሁ። ሱቄ ውስጥ የዩሮፕ ጫማ አልሸጥም፣ ምክንያቱም ኳሊቲ ስላለው። የእናንተ ጫማ ቶሎ ይቆራረጣል፣ ቶሎ ይበጣጠሳል፣ ከጥቅም ውጪ ይሆናል። አንድ ነገር ብነግርሽ የጫማ ውስጥ ሰዎች መተው ለሊረኩ ፈልገው ማሰራው ይበጠሳል። ኪሳራው የጣለኝ እሱ ነው። በተቻለ መጠን የ3 ቀን አድቫንስ ብትሰጡ ጥሩ ነው። እቃችሁ አይረባ፣ እናንተ አትረቡ፣ ልጆቻችንን አበላሻችሁ። ባቡይ በተክል ይዣቸዋለሁ፣ ሀገራችን ለቃችሁ ውጡ። አይሽ ምን ሆና ነው እንደምትሰያለችው? አንዳንድ ነጋዴዎች ደረጃውን ያልጠበቀ እቃ ለህብረተሰቡ በማቅረብ ኪሳቸውን እንደሚያዳብሩ ሲሰማ በተደጋጋሚ ደረጃውን ያልጠበቀ እቃ እያወቀ ለትርፍ ሲል ብቻ ወደ ሀገር የሚያስገባውን አስመጪና ላኪ አቶ ያዕቆብ ማነዘዋልን ስለዚህ አሳፋሪ ድርጊቱ ላናግረው ጠራሁት። ማንም የማወደውን ቆሻሻ ምርታችሁን ዋጋ ሰጥቼ በገዛው ምስጋኑ ቀርቶብኝ ህዝቡን በደርግ ትኛለሽ እንዴ? ስሚ፣ ከሀገራችሁ እቃ እያስመጣሁ የምሸጥበት ምክንያት አንደኛ ዋጋው በጣም ርካሽ ስለሆነና ሁለተኛው ደግሞ ቶሎ ከጥቅም ውጪ ስለሚወጣ ነው። ኢትዮጵያ ውስጥ ኳሊቲ እቃ መሸጥ ቢያዋጣ ኑሮ ከአውሮፓ ማምጣት አይቻልም ነበር እንዴ? ከ1 ቢሊዮን ቻይና ጋር ምን አጋፋኝ ነው? በጣም እኮ ነው የሚገርመው። አጎቴ ቻይናን ያመነ ጉምን ይዘገነ የሚለው ለካ እውነቱን ነው። ትልቅ ነበርን፣ ትልቅ እንሆናለን አልክ። አሁንም ትልቅ እንሆናለን። እውነቴን ነው። እናንተ ትሰማላችሁ? አባቴ ጀግና ነበረ። ምን ዋጋ ታዲያ እንደ ጀግና ጦር ሜዳ አልሞተም። ኦፕራሲዮን የሚያደርግበት አልጋ ላይ ሞተ። ዋናው ጥያቄ ለምን ሞተ የሚለው ነው። ኦፕራሲዮን የሚያደርግበት ሆስፒታል መብራት ድንገት ሲጠፋ ወዲያው መነሳት የነበረበት ጄኔሬተር ሳይነሳ ቀረ። ለምን ጄኔሬተሩ ሳይነሳ ቀረ ብንል ስሪቱ የቻይና ነበረ። እየሰማችሁ ነው። ድሮ በጥንት ጣሊያን ኢትዮጵያን በወረረ ጊዜ የአገሬ ጎበዝ ሞፈርና ቀንበሩን ይዞ መሬቱን ሲያርስ ጣሊያን ምን ይሰራ ነበር? መሬቱን መንገድ ያረገው ነበር። ቴሌ ይሰራ ነበር። ድልድይ ይሰራ ነበር። መብራት ይሰራ ነበር። አሁንስ ቻይኖቹ ምን እየሰሩ ነው? መልሱልኛ። የኛ ዜጎች ሊሰሩት የማይችሉትን ስራ በመስራት ሀገራችንን እያለሙ ነው። አሁን ጥናታችንን መቀጠል እንችላለን። ቻይኖቹ 4 ቢሊዮን ሆነው ስለመንኮራኩር ሳይንስ ያጠናሉ። እናንተ 4 ሆናችሁ በኬንያ ቪክ ገና ትሞነጫጭራላችሁ። ነገሩ አጥኑ። አሎ አባ፣ እንዴት አረፈድክ? ይመስገነው። እንዴት አረፈድክ? ምን ሆነሃል? አይ ደህና ነኝ። የዛሬውን ቀጠሮ ላስታውስ ፈልጌ ነው። የምን ቀጠሮ? ማታ ነግሬ ነበርኩ። 5 ሰዓት ላይ ቼክአፕ ስላለሁ የሆስፒታሉን ቀጠሮ ይዤልሃለሁ። ዮሐንሴ፣ ይገርምሃል፣ ዛሬ እግሬን ትንሽ አሞኝ እቤት ነው ያለሁት። አልጋይ ላይ ተኝቼ። ስልኩ ያለው ሳሎን ነው። በዛ ላይ ከቤት ከወጣ ምን ያህል ወራቶች እንደተቆጠሩ ማስታወስ አለብን። ማረግ ልክልሃለሁ። አሎ እንዴ! አሎ
ረገረገረገር እንዴ ነች ረገረገረገረገ አንተ ልጅ ማይረክ አቤት ጋሽ እኛ እኮ ጥላ ላይ መቆማችንን አትመልከት አታይም እንዴ ፀሐዩ ጠዋት ይመስላል እንዴ እውነት እንዳዱ አይ ጋሽ እርሱ ያው ከቤት ወጥተው ስለማያውቁ እንጂ እኮ ፀሐይ ከተነቀረች በጣም ቆይታለች ይኸውልዎት እንደውም እሷን በጥቁር አኖርታች ሳብ ያርጓት ይሄንን ጎሽ እንዴ ነችና ጎሽ ልጅ ማረክ በእውነት ቸሩ መድኃኔዓለም እንዲህ ጥላ ከሌላ የሆነ አሜን ጋሽ በእውነት ጥላ የሆነ ይሄስ ምንድነው እሷ ደግሞ ቅያሪ ነች ሪዘርቭ ነው ይሄ ጎሽ ቆንጆ ነው በእውነት ቆንጆ ምን ነው ጋሽ ምንድነው አንተ ይሄ እኮ አጠቃቀሙና አገልግሎቱን የሚገልጽ ነው ይሄ አዎ ጋሽ እኔ ነኝና የሰውየው ምን አባክና አገልግሎት ይሄ ምንድነው የሚለው አንበብ እና ከልለውታል እኮ ይሄ ሜድ ኢን ቻይና አንድ ጊዜ አይነ ጋጃን ሳውልቅል ተገለጠልህ አይደለም እኔ የምለው እኔ ቤት የቻይና ዕቃ እንደማይገባ እያወቅ ምን አባኩ ነህ ነው የቻይና ዕቃ ገዝተህ የመጣው ይሄኔ እኮ አንተ ውሻ ይሄኔ እኮ አንተም የለበስከው ይሄኔ የቻይና የሆነ ትርዝቅ ጋሽ ኧረ ማን ደፍሯል ልጅ ማይረግ የኔ ጸባይ እንዳለበሳ ግልጽ ነው እውነቴን ነው ምን ማድረግ እንዳለብህ እነግርሃለሁ የምፈልገውን እነግርሃለሁ ታደርገዋለህ ይሄን እስካረክ ድረስ ከኔ ጋር ሰላም ነው ይሄ ካልሆነ ወለም ዘለም እላለሁ ካልክ ግን ነገሩ ሌላ ይሆናል ማለት ነው አለቀ ይሄ ነው እንደው ይሄ ስልክ ደግሞ እንደው ጭራሹኑ ሰላምና ምቾት ነሳኝ ኤሬቤዴጃ ልጅ ማይረግ ምን እያልኩ እንደሆነ ይገባሃል አዎ አይኔን አስሬ እንዲህ መንገድ መውጣ ለምን ይመስልሃል የቻይና ቃል አለማየት ነው እናንተ ማን አይዞህ ብሎ ነው የቻይና ልብስ ለብሰህ እቤቴ ድረስ የምትመጣ ተናገር እንጂ ምን ይላል ይሄ ነው የቻይና ምላስ ገጠሙልህ አንተ ጨበሪያ ሌላ ቢሆን ይሄን ታውቁበት ነበር ወሬ ይሄንን ያዕቆብ የሚባል ወንድሜ ልጅ ታውቂዋለህ ከልጆቼ ሳለ ያሳድጌ ሰው አድርጌ ዴታ ነጋዴ ሲሆን ይሄን የቻይና ዕቃ እዚህ ሀገር ማስገባትህን ተው አልኩ አልሰማለ ይባስ ብሎ ቻይናውያን እያመጣ ካምፓኒ ውስጥ ያስቀጥር ጋሽ ደርሰናል ያስቀጥሮኝ ነው እኔ እንዴ ያስቀጥሮኝ ነው እኔ እኮ ይሄ ነው እነቴን ሆስፒታል ደርሰናል ጎሽ እንኳን ደረስን ጎሽ እሰይ ይቅርታ ነርስ አንዴ ላስቸግርሽ እባክሽ በዛ በኩል ሄደሽ እሳቸውን ወደ ውስጥ አስገቢልኝ ታንክ ዩ ጎሽ ስሚ እንጂ ይሄ ለበሽው የቻይና ጨርቅ ነው እንዴ ኧረ አይደለም እኔ ድሬዳዋ ጨርቅ ገዝቼ አሰፍቼ ኧረ ጎሽ ሄሎ አቤት ማረግ ጋሽ መኪና ውስጥ ተወርዶ ነው ስልካቸው ታዲያ ለምን አብረው አልገባህም ለምን አብሬያቸው አልወረድኩም ይኸውልህ ዮሐንስ በእግዚአብሔር ቅር እንዳይል ብዬ ነው እስካሁንም ማለት ነው ካሁን በኋላ አባት በደረሱበት መድረስ አልፈልግም ከፈለክ ከስራ የምታሰናብተኝ ትችላለህ ይኸውልህ ልብሴን አስወልቀው የራቁቴን ያለሁት እሺ አንተ ከጅምሩ የእሱን ባህሪ እያወቅ ማን የቻይና ልብስ ለብሰህ ሄዳለህ ጋሼ አይኖትን የሸፈኑት አሞት ነው እንዴ አያመኝም አይኔን ኧረ አያመኝም እንድች ብሎ እንዴ ታዲያ ለምን ሸፈኑት ቀስ በልሽ ጋር ደረጃ ነው ለምን መሰለሽ ቀድሞ ለመከላከል የቻይና ዕቃ ሳይ አይኔን አይደለም መላ ሰውነቴን ያመኛል ትምህርት ስዳራ በሰላም ነው የዘገየሽው?
我点了你最喜欢的。የምትወጂው ምግብ አዝዤልሻለሁ። ሱሊ ነፍሴ ላይ ተሰ ተው እንጂ ተው ዶክተር መኮንን ተው እንደማታቃቱን ተው እንጂ ቻይኖች አባት ይበላል አውቃለሁ አባት ለ6 ወር ያህል ኮማ ውስጥ እንደነበሩ አውቃለሁ በቃ 6 ወር ኮማ ውስጥ መሆኑን ካወቅ በቃ ሆስፒታሉ የቻይና ጄኔሬተር ባይኖር ኖሮ አባት ይሞት ነበር ጄኔሬተሩ የቻይና ባይሆን ኖሮ አባት በህይወት ይቆዩ ነበር አውቃለሁ ግን አንተ ራስህን ማረጋጋት መቻል አለብህ እያልኩ ነው እንዴት ራስህን አረጋጋ ማለት ይሄ ማለት እኮ አንድን አንበሳ አዳኞች ፊት ቆመህ ለህይወትህ እንዳትሰጋ እንደማለት እኮ ምን መልሰህ እኔን ትጠይቀኛለህ ያልኩት አልገባህም ይሬ ስለ ቻይኖች ምን አስባለሁ ይገርምሻል እስከ ዛሬ አስቤበት አላውቅም ቤተሰቦችን ለማሰብ ስትሞክሪ የምታደርሺው ጥፋት ስለሆነ እንዳታስቢ ብለውኛል ግን አሁን ያሰብኩት ግን ትናንሽ ስለሆነች ወዳቸዋለሁ ተጨማሪ ቀን ደግሞ ከሰጠሽ ብዙ ነገር ልነግርሽ እችላለሁ ማለቴ አንድ ቀን ግን አንድ ሳምንት ቢሆን ጥሩ ነው አትበላም እንዴ ምን ወይኩ አፒታይት የለኝም እኔ ግን ምግቡ ጣፍጦኛል አልጣፈጠህም ቻንሃ ኦኬ ወን ነገር ወንድማ ሊጠይቅሽ የሚፈልገው ነገር አለ ምንድን ነው የምትጠይቀኝ ሻገው ሰለሞን ምንድን ነው ፖል ጆዬ ቧባ አግቢ ሰለሞን ምንድን ነው ያለው አማርኛ ነው ያወራው እንዴ እሱ የሚናገረው አማርኛ እንደማይገባኝ ታውቃለህ የት ሄደ ዴሊፈርከር በፓኬጅ አግቢ ሁሌም ፊልም ላይ እንደማየው እንግሊዝኛ ስለሚያወሩ ግን ምን እንደሚላት አይገባኝም ነበር ወንድሜ ግን ለትዳር ሲፈልጉ ነው ብሎ ሊጠይቃት ሲፈልግ ነው ብሎኛል ያ ማለት እንዳወቀው የጠየቀኝ ነው እንደሻው ምን አለ ፈጣሪ ባትፈታተን ግን ምን አለ ፈጣሪ ባትፈታተን እንዴት ብርሃን የሰጠን እንድታይበት እንጂ እኮ እና ቢዝ እንድታረጋው አይደል ልቀቀኝ ጊዜ ምን ልቀቀኝ መድኃኒዓለም ሬባ እንደፈለች ልቀቀኝ ጊዜ ዶክተር መኮንን እውነቴን ነው ወዳጅነታችን ላይ ችግር ይፈጠር ራሴን ችግር ቤት ሰው ነኝ መድኃኒዓለም ልቀቀኝ እንደሻው እንደሻው ምን ማለት ቀስ በል እንጂ ተረጋጋ ሬባ እንደፈለች መኪና ላይ ተቆምካት የመጣሁት ሆስፒታል ነው አንድ ግቢ ነው ያላችሁ የት አቆመዋለሁ እንዴት አይነት አጠያየቅ ነው ጥያቄ እስቲ ምን ሆናል ያለ አንተ ልጋፈን ልቀቀኝ እንደሻው ራሴን ችዬ እሄዳለሁ አሁን የምጠይቀው ለምንድን ነው በደረጃው ነው በሊፍት ነው የምንሄድ እኔ ነኝና ብሎ ቀስ የሀገሬ ሊፍት ወከክ ብሎ ይከፈታል የቻይና ሊሆን ይል ነበረ ማን ደፍሮ ይሙት ይከታ አንቺ አምሻል እንዴት አገባህ ልትወራሽ ኧረ እባክህ እንዲህ በቀላሉ ቁመት የምበልጠው ባል ምናምን ይመስላል ቁመት ነው እንዴ የሚያስጨንቅሽ አሁን አባትሽ ቻይና ልታገቢ መሆኑን ሲሰሙ ምን ሊፈጠር እንደሚችል ትገምቻለሽ እሱ ቀላል ነው እስኪ ምን ለማለት ነው ቻይና እንደማገባ ታዲያ ምን ብለሽ ልትናገሪ ሰውን አያሳስብም አሁን ብዙ የሚያሳስቡ ጉዳዮች አሉ አንደኛ ስልካችንን ቀሞ ስላለብኝ ሁለተኛ ቪዲዮ መግዛት አለብኝ ሶስተኛ ሚዜ መምረጥ አለብኝ አራተኛ ድረሽ መቆየት አለብኝ አምስተኛ ከዳንኤል ከመለየት አለብኝ ስድስተኛ ለፖሊስ ሽማግሌዎች እንዲልኩ ዳንኤል ማለት ነው አበሻ ፍቅረኛዬ ነው ፐርሰናሊ እኔ ከእናንተ ችግር የለብኝም የሄደን ነገር ሲነሳ ነው የሆነ እናንተ የሰራችሁትን አእምሮ የገጠማችሁላት ይመስለኛል ለአንዲት ህፃን ቻይና ለአባትሽ አለርጂክ ነው ብለሽ ብትነግሪያት ያቺ ህፃን እናንተ የደረሳችሁበት ቦታ ድርሽ አትልም እች ግን አባቷን አቃጥራ ልገል ነው ስማ ገበየሁ ቢሞት ተተካ ባልቻ መድፍ አገላባጭ ብቻ ለብቻ ተብሎለት ነበር እውነቴን ነው
አሁን ቀረሱ ገበየሁ ቢሞት ተተካ ቻይና አለ አገር ተወረረ ቅኝ ግዛት በእጃዙር እውነቴን ነው እድሜ ለእናንተ ሰለጠንን ላላችሁት ተሰለጠንና ተሞተቴ ምን አገኘሁ? ግስቅሽ ቃል ካሳ ነው። እሺ ፖን ዛሬ ምሳ እየበላን እንዳገባ ጠየቀኝና ሻልኩት። ቆይ ፓን ማለት ያ ቻይናው ቦይፍሬንድሽ? ያዕቆብዬ በጣም ነው የማዝነው። ለሰርጌ ልጠራህ አልችልም። ባባ ከቻይና የምታስገባውን ዕቃ እስካላቆምኩ ድረስ አይነን እንዳላየው ብለዋል። ቁጥሩን አውርደባ የብብቷን ጣለቻል። ሄደ አጎቴ በምንም ታምር ቻይና እንድታገባ አይፈልግም። ስቀላል ነው ቻይና እንደማገባ አልነግረው። እሺ ስለ ወንድምሽ ነግረሽው? ሊሊ ልሰማሽ የምትፈልጊው? ዳይ መናገር አለብኝ እንዴ? መናገር እኮ ነው አይጠበቅብሽም። ዝም ብለሽ ካርቱን ላኪለት። ያኔ ሸጌ ሰርግልሽ ቀን ጥሪው ደርሶኛል እያለ ይመጣልሻል። ይኸውልህ አውቃለሁ እኮ 700 ሺህ ብዙ ትርፍ ነው እንዴ? ምን ነካ? ይኸውልህ እኛ በቃ አቁመናል። ከቻይና ዕቃ እኮ ማስመጣት አቁመናል። እንዴ ስንቴ ልንገርህ? እየሰማኸኝ አይደለማ እንዴ? ደፋሩ እንዴ ምን ነካ? ይኸውልህ ማንኳኳት የሚባለውን ነገር መቼ ነው የምትማሪው? ምናልባት አንተ ግቢ ማለት ስትማሪ ይሆናል እኮ። ግቢ ለማለት እኮ መጀመሪያ ማንኳኳት አለብህ። አንተ መቼ ነው ታናሽት ጥሩ ዜና ልትነግርህ ስትመጣ ስለ ባር ማንኳኳት፣ ስለ ስነ ስርዓት ምናምን የሚባል ነገር መጨቃጨቅ የምታውቀው? ኤዲ ነፍሴ፣ እሺ ምን ተገኘ? ለገዋል። ኮንግራጁሌሽን አብሮቹሌሽን። ጆ ኮሌጅ መግባት የምፈልገው ይሄን ለማለት ነበር፣ ግን 12ኛ ክፍል ያላለፈ ሰው ኮሌጅ አይገባም አለኝ። ጆ ይህን ጉዳይ ግን ለትምህርት ሚኒስቴር ማሳወቅ አለብን። እሺ እኔ የምለው ማንን ነው የምታገቢው? ፖን። ፖን? ይሄ ቻይናዊ ቦይፍሬንድሽ? ያምሻል እንዴ? አባባ ቻይናዊ ልታገቢ እንደሆነ ሲሰማ ምን ሊሆን እንደሚችል መገመት ያቅትሻል እንዴ? በመጀመሪያ ደረጃ ራሱ ይሄ ፖን ስለምትይው ሰውዬ ስትነግሪኝ አባባ እስካላወቀ ድረስ ብቻ ነው ከእሱ ጋር መቀጠል የምትችው ብዬ እነግርሻለሁ። ጆ አሁንም ቻይና እንደማገባ አልነግረውም። እና አፍጋናዊ ነው? አፍጋናዊ ነው እንዴ? አፍጋናዊ አይደለም ሰለሞን። ቆይ እና ቆይ ምን ልትይው ነው? በጣም አሪፍ ሀሳብ አግኝቻለሁ ሰለሞን። የፖን አስተርጓሚ እኔን የሚያገባ ይመስልና የአባባን ነፍስ አባት ከሌሎች ሽማግሌዎች ጋር ይልካል። እሺ ባባ ደግሞ ነፍስ አባቱ የሚሉትን ነገር እምቢ እንደማይል ታውቃለህ። ከዛ አንድ እኔን ለትዳር ለመስጠት ከተስማማ በኋላ የእውነት የማገባው ፖንን እንጂ ሰለሞን ደግሞ እነግረዋለሁ። ይህ ያላሰብኩበት መስሏል። ለማንኛውም የመጣው ሀሳብ ነግረኛ ገባች እንዳትለኝ ብዬ ነው። ቻው ኤዲ። ሳምሪን ትምህርት ቤት ማምጣቱን እንዳትረሺ። እኔ ምን አይነት እህት መሰለህ? እንዴት ታናሽ ከትምህርት ማምጣት ረሳለሁ? ይግቡ። ጆ የት ነበር የምትማረው? ታሽካለሽ? ረሳሁት። ታዲያ ምን ያህል ሰዓት እንዳረፈርሽበት ታውቂያለሽ? እህቴ በሳምንት 2 እኔን ከትምህርት ቤት መውሰድ ትነሳለች። 3ቱን ቀን ደግሞ ጭራሽ ትምህርት ቤት ትረሳዋለች። ቢሆንም ግን እህቴ ሁሌም እህቴ ነው የምትሆነው። አንዴ ወደ ትምህርት ቤት እየወሰደችኝ የሞተችው ፋይኝና ኤደን የሞተችው ፋይሽ እንዳትረግጭ ስላት ወደ ላይ የተመለከተች የታየች። ታዲያ ቻይናውን ለማግባት ብትስማማ
ትቀየሚያታለሽ? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቸሩ መድኃኔዓለም ስለሰጠን ምግብ እናመሰግንሃለን። የዚህን ቤት ራስ ዮሐንስን በሥራ ገበታው ባርከው ጠብቀው። ይችንም ልጅህን ኤደንን ጠብቃት። የጣይቱ ብጡልን ልብ ስጣት። ይችን ብላቴና ሳምራዊትንም እንደ ዳዊት ከተመረጡ የተመረጠች አድርግልን። አሜን። ጌታዬ ሆይ እኔና ቤቴን ከቻይና ዕቃ እንደምትጠብቀን ሁሉ ይህንን ከቻይና ምግብ የጸዳ ገበታ ባርክልን። አሜን። እንዴ ታላቅሽ አይደለችም እንዴ? ገባችበት እኮ አባዬ። ትልቅሽ አይደለችም እንዴ ታዲያ? እጂ ምን ትላለች? ነው እናንተ በማርክ ትርች ምላቃ ትርች ግዜ የት የለመድሽው ነው? ይሄ ደግሞ የጂጂ ድድሽ ለሙቃ ያትረፍ ደግሞ ትስቃ ይሄንኝና ጉጉጉ እዲ ወርጣት ስለሚመጡት እንግዶች ለአባባ ነገርሽ? የምን እንግዶች? ነፍስ አባት መምህር ያሰፋ፣ አቶ ከበደ፣ አቶ መስፍን እና ሰለሞን ፖንና ይመጣሉ። እነሱ ሁሉ ይመጣሉ እዚህ ነው። ታዲያ ኤደን ለልጅቱ ይነገራታ ቁርስ ቤት እንድታዘጋጅ። አይ አባባ የሚመጡበት ጉዳይ በባህላችን መሰረት ቁርስ እንዲበሉ አይፈቀድላቸው። ኤደን ለገባት የኔ እናት ምን አይነት ከሷ የባሰ ደደብ ሊያገባት ይፈልጋል? ሳምሪ ሰው ደደብ ያባልም አላልኩሽ? አዶን ምን አይነት ከእውቀት የጸዳ ሰው ነው ለማለት ፈልጌ። አይ መድኃኔዓለም አንቺ የኔ እናት ወግ ማዕረግ ልታሳየኝ ነው? አቤት አቤት አቤት! ምነው ታዲያ እናታችሁ በነበረች ግድል ላይ እንደው ልፋቷ ነች። ግድል አይከሱት መቼም። አይዞሽ እኔ አባትሽ ድል ዳርጌ ደግሼ ነው መደልሽ። በእውነት ዮሐንስ አቤት በል እንግዲህ ለዘመዶቻችን ሁሉ ደውለህ እሑድ በጠዋቱ ሽምግልና አለብኝና እንዳትቀሩ ብሏል በልልኝ። እሺ። ለዶክተርም ንገረው፣ ለዶክተር መኮንን። እሺ አባሽ እሺ። መቼም እችን እሺ ታውቃታለህ። እሺ እሺ። ምንድን ነው የሚሻለህ? እንደው ትንሽ ከኋላ ተነስታ ወግ ማዕረግ ላይ ስትደርስ አንተ ቁጭ። ኧረ ተይ ዮሐንስ ተው። ምንድን ነው ችግርህ ግን? ኧረ እኔ ምንም አልቸገረኝም። ኧረ እኔ ምንም አልቸገረኝም። ምን ይቸግራል? እሱማ ባባ ሽማግሌዎች ናቸው። ሂጂ አንቺ ወደ ጓዳ ገብተሽ ጠብቂ። ባባ እኔ ጎረ ተደብቄ ምን አደርጋለሁ? ሄዱ ነይ እናቴ። ይኸውልሽ በባህላችን አንዲት ለትዳር የምትጠየቅ ሴት ጠያቂ ሽማግሌዎች ሲመጡ በሳሎን ፊት ለፊት ቁጭ ብላ አትታይም። እሺ ነውር ነው። እሺ እኔ እናት ሂጂ ግቢ ቶሎ ቶሎ። እንዴት አደራችሁ? እንደምን ወንድሞቼ እባካችሁ ቁጭ በሉ እንጂ። ምን ነው ከመቀመጣችን በፊት የመጣንበትን ጉዳይ እንድንነጋገር ይፈቀድልን። መቼም መልካም ወሬ ይዛችሁ እንደመጣችሁ ተስፋ አደርጋለሁ።
ክፉ ነገር ከኛ አይራቅ። ዝምድናህን ነው የምንፈልገው። ኧረ በወላዲተ አምላክ አሁንስ ዘመዶች አይደላችሁም እንዴ? እንግዲህ ልጅህን ለልጃችን ለትዳር እንድትሰጠው ፈቃድህን እንፈልጋለን። ልጅቱ ስም የላትም እንዴ? አላት እንጂ ኤደን እንደሻው። እዚያ ነው። ይሄ ነው ልጁስ? ትዳር ጠያቂው ማን ነው ስሙ? ጳውሎስ። ኧረ ማን ደፍሮ ልጅ? ምን ነው አባታችን ከእርሶ እንዲህ ያለ ስህተት ይጠበቃል? ጳውሎስ እግዚአብሔር ይስጥልህ። ለዚህ ነው ዝምድናህን የምንፈልገው። ይሄ ነው። ሄሎ ዮሐንስ። ሄሎ ሊልዬ፣ ኤደን አንቺ ጋር አለች? አዎ። በጣም ጥሩ። ይኸውልሽ አሁን እመጣለሁ አንቺ ጋር። የሆነ ሰበብ ፈልገሽ አንቺ ጋር እስከምደርስ ድረስ የትም እንዳትሄድ አድርገሽ ጠብቂ። ሰበብ መፈለግ ያለብኝ አይመስለኝም። ኦልሞስት ለ20 ደቂቃ ያህል አዲስ ባመጣሁት ቬሎ ፊት ቆማ ተክዛለች። የቻይና ቬሎ አንቺ ግን ምን አለበት የቻይና ለሆነ ቬሎ ብትይዢ? ኤደን ልታገቢ የተነሳሽ ሰው እኮ ቻይና ነው። እሱ አልጠፋኝም፣ ግን ባባ ቻይና እንደማገባ ሳያውቅ በቻይና ቬሎ ላገባ እንደሆነ ካወቀ ያብዳል። ሄዱ ቻይናዊ እንድታገቢ የሚፈቅዱልሽ ከሆነ በቻይና ቬሎ ዋጋ ተሽቅር የሚላቸው አይመስለኝም። ኦ ታዲያ ቅድም እንደሰት ነበር እንዴ? ምን የመሰለ ቬሎ ደስ አለሽ? ኤደን በዚህ ቬሎ እኮ ነው የማገባው። አያምርም? ይሄ ጳውሎስ የሚባለው ሰው ማን ነው? ፖና ለሽማግሌዎቹ ፖን ብዬ ካልኳቸው ባባ ቻይና እንደማገባ እንዲያውቅ ብዬ ጳውሎስ አልኳቸው። ባለፈው ቢሮ ስመጣ እኮ ነግሬያለሁ። በቃ አንተ ምንም የምነግርህ ነገር አሰማኝም ማለት ነው አይደል ጆ? ና እንዴ ወይ እየቀለድሽ አልነበረም ጆ? እኔ እንኳን ልቀልድ ቀልድ ራሱ እንደማይገባኝ ታውቃለህ አይደል እንዴ? ጆ ደግሞ ዝም ምን አድርጋለሁ? ጂኒየሷን እህቴን ለማግባት የተላኩት ሽማግሌዎች በቻይናዊው ፖን መላካቸውን አያውቁም። ልጅ ጳውሎስ ምን አለው? ትምህርቱስ እንዴት ነው? የሚያሳፍር አማች አይደለም። ልጅ ጳውሎስ የተለያዩ 3 አይነት ዲግሪዎች ያለው የመንግስት ኮንትራቶችን ይዞ የሚሰራ በመንገድ ስራ፣ በቴሌ ስራ እንዲሁ ሁሉንም ተቆጣጥሮታል። በዛ ላይ ቦሌ መንገድ ላይ ባለ 15 ፎቅ ህንፃ እየገነባ ኢትዮጵያ ምን ነው እንዲህ አይነቱ አንድ ደርዘን ቢኖርሽ የማንም ቻይና መቀለጃ መሆንም ነበር። እውነቴን ነው አባታችን፣ እውነቴን ነው ወንድሞች። ይህ ብቻ አይደለም። አዋሽ መልካሳ አካባቢ 10,000 ካሬ ሜትር እርሻ እያሳረሰ ነው ያለው። ጀግና ነው በእውነት። ይሄ ትልቅ መቼም ወገን ዘመድ የሚሆን ትልቅ አማች ነው ይሄ። ታዲያ የትዳር ጥያቄያችን ምላሾት ምንድን ነው? ለመልሱ ከ15 ቀን በኋላ ገባችኋል። ሊሊ የሚዜዎቹ ልብስ ነጭ ቢሆንስ? ነጭ ጆ 4 የሚያማምሩ ሙሽሮች። ስለ ባህላችን ልንገርሽ። አንድ ወንድ አንድ ሴት ሊያገባ ሲፈልግ በመጀመሪያ ሽማግሌዎችን ይልካል። ከዛ የሴቷ ቤተሰቦች ደግሞ ሽማግሌዎችን ከ15 ቀን በኋላ ተመልሰው እንዲመጡ ይነግሯቸዋል። የኔ አባት ግን በመጀመሪያው ተስማምቶበታል። ግን ሽማግሌዎቹ ከ15 ቀን በኋላ ተመልሳችሁ ነው አላቸው። ፖን ደግሞ እኔ 15 ቀን ሙሉ የጠበቅኩበት የተትረፈረፈ ጊዜ ስለነበረኝ አልነበረም ማለት። እኔም ደግሞ በተስማማበታለሁ። ምክንያቱም እኔም የተትረፈረፈ ጊዜ የለኝም። ምናልባት እኮ የምሰራ ሰው ሊኖረኝ ይችላል። ቻይና የ5000 ዓመት ታሪክ ያላት ሀገር ናት።
ይሄ በመሆኑም ከኢትዮጵያ ጋር ያመሳስላታል። ነገር ግን አባቴ ለቻይኖች ያለው ጥላቻ ነው የኤደንን ቻይናዊ እንዳታገባ መከራከር ግድ የሆነብኝ እኔ። አሁን አባቴ ኤደንን ለቻይናዊ እንደሚድር እያወቅኩኝ እንዳላወቀ ሆኜ 15 ቀን መቆየቴ እንደው አያሳዝንም ትያለሽ? እኔ ከደሙ ንጹህ ነኝ። እጄን ታጥቤያለሁ። ፎን የቀጠረኝ እንዳስተረጉምለት ነው። ስራዬን ጨርሻለሁ። አልፎ አልፎ ባህላችን እንዴት እንደሆነ ለማስረዳት ሞክራለሁ። ፎን ደግሞ ባህላችንን ባያውቅ አይፈረድበትም። ኤደን ሌላ ታሪክ ናት። ኖር እንደምን አደራችሁ? በቀጠሯችን መጥተናል። እንግዲህ አባታችን እንግዲህ እርሶን የመሰለ ታላቅ መንፈሳዊ አባት መጥቶ እናንተን የመሰለ አባቶችና ወንድሞች መጥቶ እንግዲህ መቼም እምቢ ይባላል። ዮሐንስ ሽብለናል። እንግዲህ ሽብ አይደለም እንዴ? ሁሉ ቁጭ በሉ። ተቀመጡ። አረፍ። ከመቀመጣችን በፊት ተጨማሪ ጥያቄ አለን። እንግዲህ እችን የመሰለች ልዕልት የሆነች ልጅ ሰጥቻለሁ። ታዲያ ሌላ ምንድን ነው? ኤደን እኮ እንደማንም ልጅ እንዳትመስሉ በእውነት የተማረች የተመራመረች በትምህርቷም ገፋ ያደረገች በጣም ረጋ ያለች ካካሄዷ ከሁኔታዋ ካስተያየቷም ግት ያለች እኮ ነች። እውነቴን ነው። ልጆ እንደ ልጃችን በመፍቀደው እጅግ አድርገን እናመሰግናለን። አዎ ይገባል። እውነቴን ይገባል። ተኛ ዘር በመቀላቀላችሁ ምስጋና ይገባል። በእውነት እንደው ልጅ ጳውሎስ ፈቃዶ ከሆነ ሊተዋውቆት መጥቷልና ፈቃዶ ከሆነ ብገባ። ኧረ የማንደፈር ወልጅ ያለ ባህሉ ያለ ወጉ ያለ ስርዓቱ ተው እንጂ መኮንን እንጂ እንደ ዛሬ ልጆች ምን ሆናችኋል? ተው እንጂ እናንተ እንዴት ነው ያለ ባህሉ ያለ ስርዓቱ? እኔ እናቴ እንደፈለጋችሁ እሺ ተውኝ። እኔን ተውኝ። አቤት መድኃኒዓለም እንደ እሺ ቁጭ በሉ። ታዲያ እናንተ አረፍ በሉ። አባ ይቀመጡ። ወይ ጉዴ! ይገርማል እኮ በጣም። አይ ስድስት ታደርገዋለህ። ምን ታደርገዋለህ? ግባ የእኔ ጌታ። ቁጭ በል የእኔ ጌታ። ግባ የእኔ ጌታ ግባ። ልጅ ባውረስ ቺኒ ወዳለ ማንደር ፈቆልች ጨምዳቃ አባረጋ ሰውየው ልጅ እንደሻው ልገግዚ እንደሻው ዞር በል አንተ እንደሻው ተው ትመታኝ ምነው ልጅ ጳውሎስ እርሶ እረፍ አባታችን ተው እርሶ ይተው አባቴ እንደው ይተውኝ እርሶ ምነው እናንተ ትልልቅ ሰዎች አይደላችሁም እንደሻው ዞር በል አንተ ግትረትበል እላለሁ አንተ ነህ ይሄን መሰራኝ እንግዲህ ያየኸው አሁን አጥቻለሁ ለምን ረጋት እሺ ያላለሰ ማን ደፍሮ ይሙት ነግሬሃለሁ ምን ነው ልጅ ጳውሎስ ምን ነው ካገርህ ከወገንህ ወንድም የሚሆን አታ አረጋግጥ ለምን ረጋት እሺ አባና ዮሐንስ ለምን ረጋት ያምታኛ እሺ አረ ምን በወጣኝ ነው ያባ መታኛ አንተ መታኛ እሺ ስማ ልንገርህ ወንድም አታህ ነው ልጅ ጳውሎስ አንድ ቻይና ይዘብኝ የምትመጣው አታርሰው ንገሩኝ እንጂ ዝም በል ረጋ በል ዝም ይሄን ልጄን የሚያገባው ይሄ ቻይናው የሆነው አባታችን እግዚአብሔር ይስጥልኝ ድንገሮት Papa, አይዞህ እንደሻው አባ ዘራፍ አካኪ ዘራፍ ልጄ ቻናል ወስድብኝ ቤቴ ገብቶ ቻናል ወስድብኝ ዘራፍ አካኪ ዘራፍ
ልጄ እንዲወስዳት ነው። ወይኔን አበባዬን ሊቀጥምብኝ ነው። ኧረ ጀግናው ወይኔ ማን ደግሞ ልኝ ተወረናል እኮ በቻይና ተወረናል እኮ በቻይና ቻይና ከቤታችን ገባል። ኧረ ዘራፍ ኧረ በለው እንግዲህ ጦርነት ታውጇል። መኩዬ ታውጇል። አንተ የትኛው ላይ ነህ? ከኔ ነው ከቻይና? አንቺ ሴት ነሽ ከቻይና ነሽ ከኔ? ኧረ በለው አንተ ጋር ነን። እንዴት ነው አንድ አረፍተ ነገር ብቻ በማወቅ ከፖን ጋር መግባባት የምትችል? አንቺ ደክሞኛል፣ አርፈተኛ ሊሊ ፖርን የማይገባው አንድ አማርኛ ቢኖር እሱ ብቻ ነው። ንገረኝ። ወለወል ሽኛ ሽዊ ጃውላ ሽዊ በትክክል አልሽው። እየነጣጠለ እንበለው። ወላይለ ሽኛ ሽዊ ጃውላ አንድ ላይ ነው። ሽኛ ትክክለኛል። Hello? Oh, really? Thank you. ሄዱ ከሆስፒታል አባትሽ ነቅተዋል። ሊሊ ስልኩን አንስታ ባባ ነቅቷል አለች። እንዴ መጀመሪያ ላይ ላምን አልቻልኩም፣ ምክንያቱም አባት እንዳለኝ እንኳን ማስታወስ አልቻልኩም ነበር። ከዛ በኋላ አባትሽ ሆስፒታል ስትለኝ ትዝ አለኝ። እንዴት ቋና ስታስቢው ሰው 3 ወር ሙሉ ራሱን ሳያቆይቶ ይነቃል። እና እኔ ያሰብኩት የነበረው ባባ አንድ ቀን እንደሚነቃ አውቃለሁ፣ ግን ያ ቀን መቼ እንደሆነ አላወኩም። ምናልባት 10 ዓመት ሊሆን ይችላል፣ 20 ዓመት ሊሆን ይችላል። ባባ ነቅቷል አሉ። ክፍሉ ልገባ ስል ግን ነርሶቹ አንተን ካላናገርሽ አትገቢም አሉኝ። አዎ ነቅቷል። ወንድምሽ የት አለ? ስራ። ለምንድን ነው ባባን ማየት የማልችለው? አባትሽን ማየት ማንም አይከለክልሽም። ነገር ግን ለ3 ወር ያህል ራሱን ስቶ እንደቆየ ማንም አልነገረውም። ስለዚህ ከቤተሰብ አባል የሆነ ሰው ዮሐንስ፣ ሳምራዊት አማራጭ ከጠፋ እንጂ ልጅ ሄደን አነጋገርሽ ግን ጥንቃቄ የተሞላበት መሆን አለበት። ችግር የለም አባቴ አለ በጥንቃቄ እነግረዋለሁ። እኔ አባትሽ ነኝ አሉ። እስኪ ለ3 ወር ያህል ራሴን ስቼ እንደቆየው ነገር ያለው ጨዋታ በጣም ነው የምወደው። ባባ 3 ወር ሙሉ ራስን ስተህ ኮማስተማርክ ወንድምሽን እንጠብቀው። ሌላ ያለው ጨዋታ ዮሐንስን እንጠብቀው አሉ። እሱን እንኳን መጫወት የምንችል አይመስለኝም። ለምን? ምክንያቱም ዮሐንስ ለስራ ጉዳይ ቻይና ሄዷል። አባትሽ ያላቸውን የልብ ኮንዲሽን አንቺ በሚገባሽ ቋንቋ ለማስረዳት ከጅምሩ የአንቺ ጉዳይ ነው ራሳቸው እንዲስቱ ያደረጋቸው። ስለዚህ ለማመን የምጠላውን ያህል አሁን አባትሽ ከአንቺ እውነቱን መስማታቸው ጥሩ። በተለይ ስለ ዮሐንስ ቻይና መሄድ ግን እንዳትነግራቸው። እንዴት ነው እውነቱን ካወቅክ በኋላ ምን ተሰማ? እግዚአብሔር ይመስገን። ምን ይሰማኛል?
ደስታ ነዋ። ጥሩ ነው። ደስታ አይደለም? ጥሩ ነው። ያው እንግዲህ አንተ ራስን ስተህ በተኛህበት ጊዜ ፈረንጆች ይቺ ነገር ሰርተዋል። እንዴ ዶክተር፣ ለምን ለኔ ስጦታ ግዛለት አልከኝ ነበር? ስጦታ አይደለም፣ ሀርት ሞኒተሪንግ ዲቫይስ ነው። ታዲያ እሱንስ ቢሆን ከሱፐር ማርኬት ፒክ አላደረኩም ነው? የሕክምና ነገር ነው። የእጅ ሰዓትና የልብ ምት መቆጣጠሪያ ነው። የልብ መቆጣጠሪያ? እንደሻው የሚያበሳጭ ነገር ሲኖር ልብ ከ80 በላይ ይመታል። ይህንን ደግሞ ልክ 80 ሲመታ ሰዓቱ ይጮኻል። በዚህ ሰዓት አንተ ራስህን ማረጋጋት መቻል አለብህ። ራስን የማታረጋጋ ከሆነ ከ180 በላይ የልብ ምት ይመጣል። ከዛ በኋላ ራስን ትስታለህ። እንደ ቀድሞ ራስን ስትስት መንቃት ሳይሆን በዛው ልትቀር ትችላለህ። በተቻለ መጠን ራስን ማረጋጋት መቻል አለብህ። እንዳልክ ይሄ ደግሞ ቻይናዎችን እኛንና ሀገራችን ሊያጠፉ ነው የሚል አስተሳሰብህን ትተህ ልክ እንደ ተራ መንገድ የሚያቸው ባባ አየህ ባባ አየህ እንደሻው ይህንን ነው እያልኩ ያለሁት። አሁን ተረጋጋ። ሰዓቱን መጮህ እስኪያቆም ድረስ ተረጋጋ። ራስህን ለማረጋጋት ነው እንደሻው። እስኪ የሚያስደስተን ነገር አስብ። ያዘው ጎበዝ ተረዳዳ፣ ያዘው ሀገር ተወሯል። ያዝልኝ ይሄንን በጭበጫ ቻይና ዛሬ ቀይ ባህር ጥየህ ባልመለስ ጉራን ሁሉ ጠንቅቄ ነው የማውቃት። የት እንደምትደርስ መጨረሻን እንደው መድኃኒዓለም ያሳየኛል ዛሬ። ያዘው አየህ አሁን የልብ ኮንዲሽንህን ማረጋጋት ማስተካከል ጀምራል። ጥሩ እንደሻው። አሁን በዚህ ሁኔታ ቤት መሄድ አልችልም። ለጥንቃቄ እዚሁ ብታደር መልካም ይመስለኛል። መኩዬ ደግሞ እንደው ያለ ደሩ ምንም የምታውቀው ነገር የለም እንዴ? ኧረ እንግዲህ አይሆንም ካልክ ሄድ ትችላለህ። ቤቴ እንዴ እሄዳለሁ እንጂ ሌላ ነች እቺ ደግሞ። አንቺ ጉድ! ጎሽ 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 ዝግ። ዶክተር አንድ ሚስጥር ልንገር። እኔ ከነገርሽኝ እኮ ሚስጥር መሆኑ ይቀራል። እንዴ ለሱ ካልነገርኩትማ ሚስጥር አይባልም። እሺ ምንድን? ለባባ እውነቱን አልነገርኩት። አንቺ ልጅ አባትሽን ልትገዩ ትፈልጊያለሽ? እንዴ ዶክተር እየቀለድኩ ነው። እንዴ አስደነገጥኩ አይደል? አይ ዶክተር ድምፅ የሚባል ነገር ጨርሶ የላት የነጭና በጣም ቆንጆ መቼም ቆንጆ 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 እቤት ዋሽ ተመስገን የኔ ጎረምሳ እንዴት ነሽ? ወሽ የኔ ጎረምሳ እሰይ 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 ተመስገን ጌታዬ ተመስገን። ለቤቴ ለዞሮ መግቢያ ያበቃኝ ተመስገን። እናቴ አይደል? አዎ ቴዎድሮስ ጀግናው ጀግና እኮ ነው። እውነቴን ነው ጀግና። ይሄን በከንቱ ትውልድ ቀና አበለህ ብትመለከተው ለዚህ ነበር ራሴን የገደልኩት ብለህ ትጠጠት ነበር። ይሁን እስኪ ይሁን እናቴ እጅዬ ሰርፕራይዝ ባባ አግብተሽ አረፍሽው? ባባ ዶክተር መኮንን ያለን አስታውስ። አንደኛ ሰዓት ስጮህ ራስን ማረጋጋት አለብን። ሁለተኛ ያ ካልሆነ ራስን ትስታለህ። ሶስተኛ ራስን ከሳትክ ደግሞ ልትነሳ ትችላለህ። ባባ አግብተሽ አረፍሽው? ባባ ባባ ቻይናው እንጂ አገባሁ ሳትነግሪው ታመጪዋለሽ? ባባ
Hello, Eden. ሄሎ ሄሎ ፖን የት ነው የኔ ፍቅር? I'm in hospital. የኔ ጌታ ምን እንደምትለኝ አይሰማኝም። Hospital. ሆስፒታል? ምን ሆንክ? Solomon. Eden. Hello, Eden. ሰለሞን ሆስፒታል ምን ታደርጋላችሁ? ፖን ምን ሆኗል? አባባ ነቅቷል። ሆስፒታል ይዛ ሆኗል አልሽኝም እንዴ? ኦ ዶክተር ወደ ቤት ይዘሽ መሄድ ትችያለሽ ብሎኝ ቤት ይዤው መጥቻለሁ። ኤደን ኦ ሰለሞን ሆስፒታል ናችሁ? ኦኬ በቃ ዶክተር መኮንን ይዘህ ሆነ አባባ ራሱ ውስጥ ወድቋል። እሺ ቻው። ምን እያደረግሽ ነው? እኔ እንጃ ፊልም ላይ ሰው ራሱ ውስጥ ሲወድቅ አምቡላንስ እስኪመጣ ድረስ እንደዚህ ሲደረግ አይቻልም። በመጀመሪያ ጉንጩ ላይ ፐርሲ ለማንገቱ ስር ነው። እኔ ነኝ አንቺ የምናውቀው እኔ ኑሮ ጄታ መጀመሪያ ታክሲን ተታገሽዋል። ምኑን? ፐርሲ ልብ ምት ማለት ነው። ይኸው ሽካረገሉ የልብ ምት ቼክ የሚደረገው አንገት ስር ነው። አይሆፕ ጎድን አጥንቶቹን ቀጥቀጥሻቸውም አልሰባበርሻቸውም። ዶክተር ምን እንደምትለኝ አይገባኝም። ጄደን አባትሽ ባለበት አሁን የልብ ኮንዲሽን 1 ሚሊዮን ጊዜ እንደነገርኩሽ ሄድሮ ሲንድሮም ይባላል። ዶክተር እኔ ብዙ ጊዜ እንደነገርኩ እንግሊዝኛ ስታወራ የሚሰማኝ ነገር የሚል ብቻ ነው። ኤደን አባትሽ ራሱን በሚስትበት ጊዜ ልቡ በደቂቃ 4 ጊዜ ተመታለች። አንቺ ደግሞ ይህንን ለማዳመጥ ቢያንስ 15 ሰከንድ ካልጠበቅሽ አይሰማሽም። ኦ 4 ጊዜ ራሱን ሲስት ከመታ ራሱን ሲያውቅ ደግሞ ስንት ጊዜ ይመታል ማለት? የጤነኛ ሰው ልብ በደቂቃ 76 ጊዜ ነው የሚመታው። ታው ሳምሬት ትክክል ነች። አሁን አባትሽ ሲነቃ 76 ጊዜ ይሆናል የልብ ምቱ። ለመሆኑ ራሱን እንዲህ ሲታደረገው ምንድን ነው? የኤደን የሰርግ ፎቶግራፍ። ምን ሆስፒታል መግባትሽን አልነገርሽውም እንዴ? ነገርኩት። ታዲያ ምንድን ነው የነገርሽው? ቻይናዊ ሰል ተገኝቶ እስር ቤት መግባቱ። አንተ ደግሞ አነጋገርሽ መልሶ ራሱን እንዲስት ያደርገዋል ስላልከኝ እኔ ደግሞ ራሱን እንዳይስት እንዴት አድርጌ መናገር እንዳለብኝ ማሰብ ስላልቻልኩኝ ዝም ብሎ ሲመጣ ፎቶውን አይቶ እንዳያውቅ አደረኩት። አንተ ደግሞ ለአነጋገርሽ ጥንቃቄ አድርግ እንጂ ለሚያየው ነገር ጥንቃቄ አድርግለት አልከኝ። ዶክተር አቶ እንዳሻው ራሳቸውን ስተው ምን ያህል ጊዜ እንደሚቆዩ ማወቅ ይፈልጋል። 1 ሰዓት፣ 1 ቀን፣ 1 ሳምንት አይታወቅም። አሁን ለማንኛውም ሆስፒታል ይዘን መሄድ አለብን። ዶክተር አንቶች ይጠብቃል። ኤደን ያዝልኝ ይሄን ውሻ! ውሃ ይዘሽ ነይ። ያዝልኝ ይሄን ውሻ! እናንተ አግዘኝ። እኔ አግዛለሁ ዶክተር። አንቺ ቦርሳውን ያዥ። እሺ ዘራፍ ወንዶ ዘራፍ ወንዶ እንደሻው ባይን ዘራፍ ወንዶ መሬት ተወረረ መሬት ተወረረ ጀግናው ኧረ ወንዶ። አሁን እንዴት ነህ? ቤቴን የቻይና ሰላይ ገብቶ እንደሻው ወንዶ ወንዶ እንደሻው አፍን አርጥበው ጋች እቺን ማጠርጋት ታረጋጋለች።
ውሃውን አምጪልኝ፣ ውሃውን አምጪልኝ። ተው በለው እንደሻው ተው በለው እንደሻው ወንዶ ራሱን ተቆጣጠር። እንደሻው ወንዶ እውነቱን ነገርህና አምነህ ተቀብለህ ተጋፈጠው። ኤደን አሁን እኔ ባለሁበት ሁሉም ነገር ነገር እውነቱን ስነግረው ራሱን ቢስት አይስትም። አይዞሽ አሁን የሰጠሁት መድኃኒት ራሱን እንዳይስትና የልብ ምቱ እንዳይጨምር ይረዳዋል። ኤደን ባባን እንደምትወድ ጥያቄ የለውም። ችግሩ ባባን ለማስደሰት ስትል የምታመጣቸው ሀሳቦች ላይ ነው። እና አሁን ሁሉንም እውነት ብነግረው ራሱን አይስትም ማለት ነው? ትክክል። ባባ ዮሐንስ ለስራ ጉዳይ ቻይና ሄዷል። ፍላይቱ በቻይና ትራንዚት ሊያደርግ እንጂ ለስራ አይደለም። ኤደን መጀመሪያ ስላንቺ ንገሪ። እሺ ባባ ቦኔ ቻይና ሰላይ ነው ያገባሁትም ያለውን እቅድ አስቀድሜ ለማወቅ ነው። ኤደን ኧረ እባክሽ ኧረ እባክሽ ባባ ፎቶ ላይ እንደምታየው ፖንን አግብቼዋለሁ። አይወድሽም ለስለላ እንዲያመቸውን አንቺን ያገባሽ ልትለኝ ትችላለህ። ያ ግን እውነት አይደለም። ባባ ጥላሁን ገሰሰን ታውቀዋለህ? ክቡር ዶክተር አርቲስት ጥላሁን ገሰሰን የማያውቅ ማን አለ? አንቺ ሩቅ ምስራቅ ላለው ብሎ ጃፓን ለምትኖረዋ ሴት የዘፈንላትን ዘፈን ታውቃለህ? በቃ ፖል ለኔ ያለው ፍቅር ልክ ጥላሁን ገሰሰ ለሴትዮዋ እንደዘፈነላት አይነት ነው። አስቴርንስ ታውቃታለህ? ምን ሆነሻል? አስቴር እቺ ከትክታና ወይራ በላይ የዘፈነች አይደለችም እንዴ? ነጭና እኔ ደግሞ ለፖን ያለኝ ፍቅር ልክ አስቴር አወቀ ለልጁ እንደዘፈነችለት ነው። እንግዲህ ገብቶሃል መኩዬ? እንግዲህ የፖፖ ፍቅር ላንቺ እንግዲህ ጥላሁን እንደዘፈነው ሩቅ ምስራቅ ማለት ነው። አንቺ ደግሞ ለዚህ ለፖፖ ያለሽ ፍቅር ልክ እንዴች ማነች አስቴር እንደዘፈነችለት ጎብል ማለት ነው አለች። ሄደን ይሁን ፍቅር አላችሁ፣ በጣም ነው የምንፋቀረው፣ ትዋደዳላችሁ። ጥሩ ነው። ብራቭ ብራቭ። አየህ ይሄ ነው እውነት ናምኑ መቀበል። በል እንግዲህ አዲሱ እንግዲህ አማችንን ተቀበል። እኔም ወደ እስራ ልሂድ። ሰላም ዋሉ። ሰላም ዋሉ። ዶክተር መኮንን እግዚአብሔር ይስጥልኝ። ሆስፒታል ደርስ ስላላልከኝ አመሰግንሃለሁ። ቢኸይር ቬኔዙዌላ ጤና ይስጥልኝ። ምን እያላመጠ ነው የሚያወራው? አንቺ ጤና ይስጥልኝ ነው ያለው። ባባዬ ነኝ ያስተማርኩት። አረ የኔ ቅመም ደህና አድርገሽ አስተምረሽልኛልና ጎሽ ጎሽ ጎሽ። ጤና ይስጥልኝ ሳይሆን ማስተማር 3 ወር እንደፈጀብሽ አትነግሪም? ለምን 2 ወር እሱ እንዴት እንደማስተምረው ስተማር ነበረ። ከዛ በኋላ ደግሞ 3 ሲቀነስ 2 1 ነው። እሱ አልጠፋኝም። ስለምን ነው? ጤና ይስጥልኝ። ምንድን ነው? ምን ሆነ? አቶ እንዳሻው በድጋሚ ራሳቸው ስተወርቁ እንዴት ሌሊት ስትሻል መጀመሪያ ፖን ባባ ፖን አንቆ ሊገለው ነበር። ሁለተኛ ፖን ደግሞ ራሱን ለመከላከል ሲል ባባን ጭንቅላቱን መታውና ራሱን ስትወድ
ሶስተኛ እኔ ደግሞ የልብ ምቱን ቼክ ሳደርግ አይሰራም። ልክ ደግሞ የሳትኩ እንዳይመስል ትክክል ነው ያደረኩት። Papa. 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 ባባ የኤደንን ባል ሲያይ ሽቱ በፈገግታ ሲሞላ ማመን አልቻልኩም። አማቹ መሆኑን አውቆ ተቀብሎታል ብዬ ነበር ያሰብኩት። ለካ ድሬ የሆዱን በሆዱ ይዞ ነበር የተቀመጠው። አንቺ ምን ትያለሽ? የጆሮ ብቻ አይደለም ዘርም የሚቆርጥ ነው። ዛሬ ፖሊን ጥሪ ጆሮና ዘር የሚቆርጥ አያውቅም። ኤደን ሳጥን ውስጥ ያለው ባልሽ ነው። እናንተ ቆይ ትናንሽ መሆናችሁን እያወቃችሁ እንዴት ሳጥን ያለበት ቤት ውስጥ አይናችሁን ጨፍናችሁ ትቀመጣላችሁ? ይኸውልሽ አንድ ነገር ልንገርሽ፣ ሳጥን እንኳን ባይኖር ካርቱን ወይም መሳቢያ ካለ አይንሽ እንዳትጨፍኝ ወይንም ደግሞ ለመሳቅ እንዳትሞክሪ። እውነቴን ነው። ሰዎች ለቀልድ ቢሆን አስገብተው ሊቆልፉባችሁ ይችላሉ። እሺ እንደሻው ምን ማለት ነው? አራውጣው። ኧረ ወዲያ ይሄን ፌንጣ ለመያዝ እንዴት ያለ ቴክኒክ እንደተጠቀምኩ አንተ አታውቅም። አላውቅም። ኧረ ስለ እግዚአብሔር ብለህ እግዚአብሔርን ፍራ። አንድ ሰውን ከነነፍሱ ሳጥን ውስጥ ማሸግ ይሄ ሰውን ከነነፍሱ ከመቅበር አይተናነስም። ተው እንጂ መኩዬ፣ ምን ማለት ነው? እኔ በሰው ዘር ላይ የሚጨክን አንጀት እንደሌለኝ ታውቃለህ። እና ይሄ ሰውዬ ቤቴ ገብቶ ልጄ ሲነጥቀኝ ይሄ መላጭ ዝም ብለህ ተመልከተው ነው የምትለኝ? እንደዛ እያልኩኝ አይደለም። እና ታው ልንገርህ፣ ከዚህ በኋላ እንግዲህ እኔና ያንተ ወዳጅነት ጥቁር ነጥብ ይጣልበታል። እውነቴን ነው። እኔ የምለው ግን ማኩዬ ከኔ ጋር ነህ? ከቻይና ጋር ነህ? ምርጫ ነገር እንደሻው እኔ ከአንተ ጋር ነኝ። ከኔ ጋር ከሆንክ ዝም በለኝ። ምን ማለት ነው? ይሄ ጭበቃጨቅ እንግዲህ ይሄን ነፍሰቃችን እንግዲህ አለቀው። ምን ከሆኑ አለቀልህ እንግዲህ። እንደሻው ዞር በል። ግድ የለም ዶክተር፣ አሁን የምነግረው ዜና እንዲለቅ ያደርገዋል። አትጠራጠሪ። ክርስቶስ መጣ እንኳን ቢባል አለቀው። ክርስቶስ ሊመጣ ነው እንዴ? ምንም አይነት ዜና ብትነግሪኝ አለቀውም ነው የሚልሽ። ኦ ባባ፣ ታዲያ እንዳረገዝኩ ብነግረም አትለቀውም ማለት ነው? አረገዝኩ ሙት ላይ ካባ ከቻይናው ሙት ላይ ከዚህ ከቻይናው ባባ ይኸውልሽ፣ ባባ እርጉዝ መሆኔን ሲያውቅ ራሱን መሳቱ ምንም አያስደንቅም። ምክንያቱም እኔም ለመጀመሪያ ጊዜ እርጉዝ እንደሆንኩ ሳውቅ ራሴን ስቼ ነበር። ሄዱ በሬድ ሸቆም ለጊዜ ብቻ እንደሆነ ገብቶሻል አይደል? ምክንያቱም እርጉዝ ልትሆኚ ትችያለሽ ማለት ነው። ስተኛው ነው የእርጉዝ ወደ ይመስላል። ጧት ጧት ያስመልስሻል። አፍሽን ምራቅ እየሞላ ያስቸግርሻል። ሄዱ እርጉዝ ልትሆኚ ትችያለሽ። እንዴት ሆኖ እርጉዝ መሆኗ? እንዴት ሆኖ ይመስልሻል? ከባልሽ ጋር መኝታ ቤታችሁ ጉዳያችሁ ውስጥ ፈጽሙ ነው። እና እኔ እርጉዝ ነኝ ማለት ነው? መቼስ አብልጠሽ ነው እንዳለኝ ገና የ6 ዓመትሽ ነው። እና እንደ ፖን አይነት ትናንሽ ልጆች ለወልድ ነው ማለት ነው? አዎ፣ ወይም ራሴን ሰዓት መስሎ ሊሆን ይችላል። ይገርምሻል፣ አባባ ከዛሬ ነገ ይነቃል እያልኩ 3 ወር ሙሉ ከሀገር ሳልወጣ ነው የቆየሁት። ጃፓን እቃ ለማስጫን 4 ቀን ነው የቆየሁት። በየዕለቱ ግን ስልክ እየደወልኩ አባባ ከኮማ ነቅቶ እንደሆነ ስጠይቅ ነበር የሰነበትኩት። ከቶኪዮ አዲስ አበባ እስከመጣ ድረስ አባባ ከኮማ ነቅቶ ራሱን 3 ጊዜ ስቷል። ጦርነቱ ቀድሞ የወሰደው መድኃኒት ዳግመኛ ኮማ ውስጥ እንዳይገባ ረድቶታል።
የቻይና ሰላይ ቤታችን ሲገባ ዝም ብለህ ታየዋለህ? ፖል እኮ የቻይና ሰላይ አይደለም፣ እንዲሁ በኤደን ፍቅር ያበደ ሰው። አይዞህ የኔ ልጅ፣ እንኳን ቻይና ጃማይካ ታሳብዳለች። ታዲያ አባዬ ምን አለ ነገሮችን ቀለል አድርገህ ብትመለከት። አባ አሁን እኮ አባት ብቻ ሳይሆን አያትም ልትሆን ነው። ኤደኔ የ2 ወር ነፍሰ ጡር ናት። የ2 ወር? አዎ 2 ወሯ ነፍሰ ጡር? አዎ። ወይ ጥሩ ነዋ። ይኸውልህ አባ እንዲህ ስትቀበል ነገሮችን በሙሉ እንዴት ደስ እንደሚለኝ። አትሳሳት። እኔ የተደሰትኩት ራሴን ለብዙ ጊዜ ሽቼ ባለመቆየቴ ነው። ኤደን የ2 ወር ነፍሰ ጡር ነች። አዎ 2 ወሯ ነው። በጣም ጥሩ። አየህ፣ ጽንሱ የኤደን ህይወት ስለማያሰጋ እንመነጥረዋለን። በስመ አብ ወወልድ ወመንፈስ ቅዱስ። አባ ኧረ ይሄንንማ የሴጣን ጆሮ አይስማው። እንዲህ ምን ነካ ነው አባ? እንዲህ ሃይማኖታችንስ ምን ነካ? በታለመ አጥንት ይዤሃለሁ። ይሄንን ቻይኖችን የመጥላት ስሜትህን ከአይምሮ አውጣው እባክህ አባ። አሁን ዶክተር መኮንንን ጠርቼ ልመጣለሁ። እሺ ኤደንም እዚሁ ስላለች ይዣት እመጣለሁ። ለቼካፕ እዚሁ መጣለች። አይዞህ ዮሐንስ። ወይ አባዬ ወይ ይመነጠራል። አይመነጠርም። ለ3 ወር ያህል ራስን ስተህ ቆይተህ መንቃትን አምነህ መቀበል ትልቅ ሰው መሆንን ያሳያል። አሁን ለሁላችንም ስትል ህይወትን አታሳጥራት። ስለዚህ አዲሱን አማችን እንደ ሀበሻ ተቀበለውና ሰላም ያለው ኑሮ ለቤተሰብ ስትል መኖር ጀምር። ባባ ፖን አንተን ለማስደሰት ሲል ዜግነቱን ወደ ኢትዮጵያዊነት ለመቀየር ኢሚግሬሽን ዮሐንስ ያለው ቦታ ሄዶ ኢትዮጵያዊ ሊሆን ነው። ያ ማለት ደግሞ የኔ ልጅ ከኢትዮጵያዊ ፖልና ከኢትዮጵያዊ ኢኒ ይወለዳል ማለት ነው። ደስ አለህ? ይሆን እሺ። እንግዲህ እስኪ ጥሩና በአግባቡ ልተዋወቃ። እሺ ልጅ ኤደን ባለቤትሽን አስገቢው። አኩዬ ኤደን የ2 ወር ነፍሰ ጡር ነች አይደለም? ትክክል። ከ7 ወር በኋላ አያት ትሆናለህ። የቻይና ዕቃ ምን ርባን አለውና ነው እንዲህ የምትለኝ? እንደው መቃብሩን ቆፍረህ ተዘጋጅ በለኝ እናቴ። ሰላም ነው። ምን አለ? ሰላም ነው ነው ያለህ። እኔ ነኝ ያስተማርኩት። ሰላም ይጣ። አንተ እያለህ እዚህ ቤት ምን ሰላም ነው? አባባ እንደሻው። እሺ ሰላም ነው እናቴና ሰላም ደህና ነህ? እጁ እንደ ደህና ገበሬ እጅ ጠንካራ ነው ለእናንተ። ካራቴ እኮ ስለሚጫወት ታዲያ ካራቴ ቢጫወት ኢትዮጵያ አያደርገው። አንተ ራስ ጉግስና ገበጣ ትችላለህ? 只要你愿意，我可以做任何事情。 ሰደበኝ? ስድብ አይደለም። እንደ ልጅህ ባለቤት እንድትቀበለኝና እንደ ኢትዮጵያዊ እንድታየኝ በቃ የፈለግከውን ነገር ላድርግልህ እያለ ነው። ታዲያ 3 ወር ሙሉ ሰላም ነው የሚል ነገር ከሚያጠና ይህን ደህና አድርጎ አይማርም አያጠናም ነበረ። ምን ታፈጥብኛለህ? አስተምረኛል አልከኝ። ኤደኔ ደግሞ እንደው ልፊ ቢልሽ ምንም ያፈጥበት አይን አለና ነው ያፈጠው። እንደው የሚያፈጥብኝ ምስል ባባ ሲጠቃ ይጨፈራል። ወደ አይስቋሉ እዚችም አይን ትጨፈናለች። ታዲያ ምን ያለቃ ገብረህ እናንተ ረት እየነገርሽ ሳጥን ውስጥ አትቆልፊልኝም ነበረ? በዚህ ሁኔታ ከተጫወታችሁ ጥሩ ትቀጥላላችሁ።
ጥሩም ትዛለቃላችሁ። እንግዲህ ታካሚዎች ስላሉብኝ ወደ እነሱ ልሂድ። እናመሰግናለን ዶክተር። አይ መኩዬ ጨዋታም ነው ይሆን። ስማ አንተ እንኳን ሰረት እንግዲህ ኢትዮጵያዊ መሆን ከፈለክ ኢትዮጵያዊ የሚሰራውን ስራ እፈትንሃለሁ። እሺ። አጠር አድርጎ ሰደበኝ። ኧረ አልሰደበህም አባ፣ አልሰደበህም። በአማርኛ እኮ ነው እሺ ያለህ እኮ። እሺ አንተ ኢትዮጵያዊ መሆን ከፈለክ የሀገር የሰው የሚሰራውን ትሰራለህ አልኩ እንጂ ቋንቋችንን ተጨማለቅበት ብያለሁ። እዚህች ስለበርቱታል ዮሐንስ ይቅርታዋን ደህና ይዟታል። በል እንግዲህ ይቅርታዋን ደህና ስለያዝካት ይህን የማይረባ ቅራቅንቧችሁን አምጥታችሁ ያፈሰሳችሁበትን የሀገር የህዝብ ይቅርታ ጠይቀው። አንተ ምን ያፈታሃል? ኩበት፣ የሰው ኩበት እንዲሁም እንደ ቆምጨጫ የለባቸውም እኮ አንተ እንዲሁም ይሄ ሊጥ አባ በቃ እናንተ ግቡ። እኔ ሳምሪን ከትምህርት ቤት ይዣታለሁ። ባባ መቼም ለረጅም ጊዜ በግሉኮስ ቆይተህ ምግብ እንዳማረህ እርግጠኛ ነኝ። አሁን ደግሞ ለረጅም ጊዜ ምግብ ላልፈጨ ጨጓራ ቀለል ያለ ምግብ ጥሩ ነው ብሎ ሊያበስልልህ ቀድሞ ይወዳል። ጎሽ ይሄ ነው በእውነት በእውነት ይሄ ነው በእውነት ይሄ ነው። ጎሽ ኧረ ማን ደፍሮ ልጅ አንቺ እና አሁን እየተርመጠመጠ ነው ክችን ገብቶ ይሄ እርምጥምጥ እንደው ምኑን ጉድ ነው ያመጣችሁብኝ? እንደው ምንድን ነው የሰውዬ ምንድን ነው? አይ እንደው ፈጣሪ እንደው መጨረሻዬን ይሄን ታረገው። አይ ኧረ 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 እንዲህም አድርጎ አማች የለም አለች እቴቴ። 我是一匹来自北方的狼。 ተመስገን ጌታዬ ለቤት ያበቃኝ። ተለያይተን ተለያይተን ይሰጥላ ሰላካሽ ነረ ሄይ ፓፓ እንዴ ያልከ እንዴት ብለህ ጤና ይስጥልኝ። ቢሰጠኝ ባይሰጠኝ አንተ ቤት ነው ይሄ ጤና የሚባለውን መስራት ጀመራችሁ? እንዴት ያለ ፈተና ነው እናንተ! በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቸሩ መድኃኔዓለም ይህንን ባርክልን። አሜን። ኤደን ወይ ባባ እንደው አንድ ጥያቄ ልጠይቅሽ እስኪ። አሁን ወደዚህ ወደ ቤታችን ስንመጣ የሰፈራችንን ውሾች አንዳቸውንም አላየሁም። ባሪ ሲወጣ ሲገባ እያንጠለጠለ ይገባል እንዴ? እንዴ ባባ ምን ልዩነት አለ? ፖፖ ልጄን አገባህት አይደለም? አዎ። እንዴት አንተ እሰው ምድር ላይ ተቀምጠህ 3000 ዘመን የነፃነት ታሪክ ያላት አፈር ላይ ቆመህ
የኔን የኮሮን የማንደፍሮን የልጅ ልጅ አግብተህ አዎ ስትል ትንሽ ህሊና እንደ ጸጸት አይሰማህም? አይስ ለምን ይሰማሃል አንተ? እንደው ባዌ እንደው ቦዳጄ እንደው ልጄ ባዌ ነው ብለህ በመድኃኒዓለም ይዣለሁ። ልጄን ተውልኝና እንደው ዘብ ብለህ ሀገርህ ግባ እስኪ። ቢጤ የለችም እዚያ ደህና ጠበብ ያለ ኧረ እንደምን አደርክ አባ? እንዴት አደርክ ዮሐንስ? ደህና ነኝ። ደህና ነኝ። አረፈደም እንዴ? ገና ነው። ይኸውልህ አባ ሳምሪ በጣም እያስቸገረችኝ ነው። ምን ነው? በቃ እንደባለፈው ድንገት ራስን ስተህ የምትወድቅ እየመሰላት ሁሌ ትጨነቃለች። ዛሬ ራሱ ትምህርት ቤት አልሄድም እዚሁ ቁጭ ብዬ ከእሱ ጋር ስጫወት ነው ሙሉ እያለች ነው። እባክህ ተቆጣት። እሺ ዮሐንስ፣ እሺ ሳምርዬ። አቤት ባባ፣ ደህና አደር? ደህና አደርሽ እናቴ። ምን ቆይ ምን አይዞሽ፣ ደህና እኮ ነኝ አሁን። ባባ በጣም ናፍቀኝ ስለቆየ ዛሬ ካንተ ጋር መዋል ነው የምፈልገው። ግድ የለም የኔ እናት፣ እኔ ደህና ነኝ። አይዞሽ አትስጊ። ተማሪ ቤትሽ ውለሽ ነይ እሺ? እኔና ደህና ነኝ። ደግሞ ዛሬ ፖፖን ስራ ስለምፈትነው በጣም ስራ ይበዛብኛል። ግድ የለም። እንዴ ባባ፣ ምንድን ነው የምፈትነው? ኢትዮጵያዊነት። እንዴ ባባ፣ ኢትዮጵያዊነት በፈተና ይሆናል እንዴ? እንጃ ባባ፣ መዝናናት ከፈለግ በእንጨት ምድጃ እንጀራ አስጋግር። አንቺ ቤት ሜጣ ጎሽ እንጀራ በምድጃ ልክ ነሽ። በጭስ እጂ ወንድምሽ ተቆጣ። እጂ እናቴ እጂ። ቻው ባባ። ቻው እናቴ ቻው። ዘና በይልኝ ሳምርዬ። የቻይና ሆንብሻል እንጂ እንጎቻ አስጋግርልሽ ነበረ። በግቢ ቀስ ግቢ እኛ ኢትዮጵያኖችና እናንተ ቻይኖች ትልቅ ልዩነት አለ። ለምሳሌ እኛ ኢትዮጵያኖች ብዙ አንርቅም፣ አጠገባችን ያሉት ጎረቤቶቻችንን የምንጠላው። እናንተ ቻይኖች ግን ዓለምን በሙሉ ነው የምጠሉት። ፍርፍራፊ ፍቅር ቢኖራችሁ ኖሮ ከሳምንት በላይ የሚያገለግል ዕቃ ታመርቱ ነበር። ፖፖ እንግዲህ ኢትዮጵያዊ ለመሆን ማወቅ ከሚገባህ ነገሮች መካከል አንደኛው እንጀራ መጋገር ነው። ትሰማለህ? እኛ እንደናንተ እንቁራሪት አንበላም። ወደፊት እኔን ምግብ ሰርተህ መጋበዝ ከፈለግ የጎጃም የምንጃር የባሌን የአርሲን እነዚህ ውጤት ጋግረህ ማሳየት አለብን። በላ አንተ ቀስ በል። ምን ይላል? አበቃ። ምንድን ያለው? አበቃ ነው ያለው ጌቴ። አበቃ። እኔ ቂጣ ጋግረልኝ አልኩ። ልጃዋ ሰደበኝ አይደለም? አረጋሽ እርሶ ጋግሮ ያሳዩኝ ነው። ቺኒ ወጣል። የማን ደፍሮ ልጅ? ማን አባክ ነው የሚጋግረው? አንተ ሴት አውል። እኔ ማን ደፍሮ ልጅ ነኝ? እንደማንም ሴት አውል ምጣድ ገብቼ ምርመጠመጥ እንህን ነበር ማጥፋት። ይሄ ኩከኒያ 用男人的方式考验我。 ሰደበኝ። አሁን ሰደበህ በለኝ። ጋሽ ስድብ ነው ግድ። ሰደበህ በለኝ። አውጥቼ ልቁጠርበት። ጌቴ ስድብ አይደለም። ምን አባቱ ነው የወንድ ስራ ይፈትኑኝ ነው ያሉት። የወንድ ስራ ልፈትንህ። የወንድ ስራ በጣም ልፈትንህ። ጎበዝ እንዳይደማብህ እግሩን እንዳይመታው። ምን አለ ጭንቆራጣ እግሩንማ ጎምዶ ቢጥልልኝ ደህና የረፋድ ዜና ያወጣው ነበረ። እውነቴን ነው። የእንደሻው ማንደፍሮን ሴት ልጅ ለመንጠቅ የመጣው ቻይናዊ በገዛ እጁ በመጥረቢያ እግሩን ጎመደ የሚል ትኩስ ዜና ኢትዮጵያ ቴሌቪዥን የሚያገኝ ነበረ። ምናምንቴ ኧረ አስተካከለልህ።
በቃ ና ፖፖ ብላችኋል፣ ደህና ብላችኋል። ጎሽ እይ ተመልከት፣ ሁሉን ይኸው እዚህ ጀምረህ ይኸው እዚህ ላይ ጀምረህ እንዲህ ይኸው ልብ ብለህ ተመልከቱ ነው። ይኸውልህ አክሱም የጥንት የዛሬ እንዳይመስል የጥንት አያቶችህን ይኸው ተሻግረን ነበር የምንገዛቸው። እውነቴን ነው ልንገርህ። ይኸውልህ እንግዲህ አየህ፣ ይሄ ማለት የኢትዮጵያውያን የስጦታ ዕቃ መሸጫ ባህላዊ ሱቅ ነው። እየገባህ ነው እንዲህ የምትለው እዚህ ቤት ያለ በጠቅላላ የምታየው ስጦታ ሆነ ቅርስ እኛ የራሳችን የፈጠርነው የራሳችን ምንም ኮፒ ያልተደረገ ነግሬሃለሁ። ልብ በል እንዲህ ዋጋ የለውም። ልብ ማለት ነው ዋጋ ያለው። አዎ ልብ በል ነግሬሃለሁ። አዎ ኮፒ እዚህ ቤት አንድ የለም። የኢትዮጵያ ነው። ተመልከት እስቲ ውበቱን። እውነቴን ነው ተመልከት። ደስ አይልህም? እውነቴን ነው። እስቲ አምጣ እስቲ አንተ ማቴ ይሄንን መስቀል አፍራ ይገባን አምጣልኝ። በሽ አምጣ። ተባረክ። በሽ ይሄ አፍራ ይገባም ይባላል። የት ይገባል አንተ? ለነገሩ ይኸው ሞገሱን ግን ይኸው ግርማው ይኸው ተዲቲ እርጉስ ይኸው አየኸው። ይሄ ነው። ልብ ብለህ አድምጥ። ኢትዮጵያ ውስጥ የእናንተ ቻይኖች ምርት የማይሸጥበት ብቸኛው ሱቅ እንግዲህ ይሄ ሱቅ ነው። እውነቴን ነው አይደለም? እንደ አንተ ማቴ ነጋሽ እነዛ ሴርቶች እኮ ቻይና ናቸው። ጨምላቃ ጠይቄሃለሁ። ኩክን ያው እንከልት ሲቀል ሰጥና እናንተ ባለ ላይ ያልገባችሁበት ሱቅ፣ ያልገባችሁበት ሀገር፣ ያልገባችሁበት መንደር ይጥባ። ምን ካንሰሮቹ ናችሁ እናንተ? ሂድ ውጣ፣ እባክህ ውጣ፣ ውጣ። ገብቶ ቁጭ ይላል ደግሞ አሳዳጊ የበደለ ያለጌ ግባ ነውረኝ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አሜን አትልም? እኔ ልበልልህ አሜን? ሃይማኖት የላችሁም አይደል? እንዲሁ ምንድን ናችሁ እናንተ? እንዲሁ ምንድን ናችሁ? ኧረ ፖፖ እንግዲህ ኢትዮጵያዊነትና ቁርጥ ተለያይተው የሚታዩ ነገሮች አይደሉም። ይገርምሃል፣ ኮሪያ የዘመትን ጊዜ ቁርጥ እየበላን ነው እነዛን ፈስ ጎረቤቶቻቸው